ይህ ጥሩ መጽሐፍትና እውነተኛ ህይወቶች ተተርከው የሚቀርቡበት ቻናል ነው። ሰብስክራይብ በማድረግ ይጀምሩ። የመጽሐፉ ርዕስ አንዳንዴ ከሳሚ ጋርና ሌሎችም ይሰኛል። ደራሲው መንግስቱ መራጽዮን ነው። በፋንታ ገብረ ማርያም ተተርኳል። መልካም ቆይታ። ብዙ ጊዜ ማለት ይቻላል እሁድ ማለዳ ላይ እኔና ሳሚ እዚህ ካፌ እንገናኛለን። ቀበና አካባቢ ነው። ይህን ካፍቴሪያ የመረጥነው ለእኔም ሆነ ለእርሱ መኖሪያ ቅርብ ስለሆነ ብቻ አይደለም። መዓዛው የሚያውድ ጣዕሙ ከአፍ ላይ የማይጠፋ ጣፋጭ ማኪያቶና ቡና ስላላቸውም ጭምር እንጂ። ከሚጠጣ የምወደው ማኪያቶና አምቦ ውሃ ነው። አልኮል መጠጥ አልጠጣም። ሳሚም እንዲሁ እንደኔ ነው። የአልኮል መጠጥ አይወድም። በእርግጥ ቅጠል መብላት ይወድ ነበር። ይህ መንግስት አፍ እንጂ ጆሮ አልፈጠረበትም እንጂ የዚህን ጋዜጣ ርዕሰ አንቀጽ በየሳምንቱ ተመልክቶ ለምክሩ ጆሮ ቢሰጥ እንዴት በተጠቀመ ነበር አለኝ፣ ለሁለት ከፍሎ የያዘውን ጋዜጣ በአገጩ እየጠቆመኝ። ወቅቱ ሀገሪቱ በታሪኳ ሞክረው የማታውቀው የተለየ ተስፋን የጫረ ምርጫ የነበረበት ወቅት በመሆኑ ሁሉም በተጫረበት ተስፋ የተነሳ ፖለቲከኛ ሆኗል፣ እኔን ጨምሮ። ሳሚ ስለ ብዙ ነገር ያለው ግንዛቤና ጥልቅ ትንታኔ በጣም ይገርመኛል። አንዳንዴ ለረጅም ጊዜ ሳያቋርጥ ሲያወራ የሚያነብ እንጂ የሚናገር ስለማይመስል ያስደምመኛል። ሳሚ ነፍሴ አልኩት ወደ ተቀመጠበት የካፌውን በረንዳ ደረጃዎች እየወጣው። የሚያነበውን ጋዜጣ ተወት አድርጎ ፈገግ አለልኝ። ከጠዋቱ 4 ሰዓት ላይ ነው፣ እሁድ ጠዋት። ተነፋፍቀን ስለነበር ለነገሩ ሳንነፋፈቅ የቆየንበት ጊዜ የለም። ናፍቆታችንን ከተወጣን በኋላ በወሬያችን መካከል 2 ጊዜ በለኮሰው ትንባሆ አማካኝነት ለምን ማጨስ አታቆምም በሚለው ጥያቄ የተነሳ ጨዋታችን እየተወሳሰበ ሄደና ወደ ወትሮ ጠጠር ወዳለ ይዘት ወደሚታወቀው የሳሚ ፍልስፍና ተረማመደ። አየሽ አለኝ ሳሚ ቀጠለና፣ ሰዎች ስንባል ደስታ ፈላጊዎች ነን። አሳዳጆች ብል ይሻላል። የምንከታተለው ስጋዊ ደስታችንን እንጂ መንፈሳዊ ሰላማችንን አይደለም። መንፈስ ካረካ የስጋ ፍላጎት በፍጹም አይረካም። የስጋችንን ፍላጎት እስካደመጥን ድረስ በእድሜያችን ሙሉ ስንሴሰን እንኖራለን። መሴሰን ወሲብ ብቻ አይደለም። መሴሰን በአይንም በአእምሮ በልብም ነው። ሰው ለስልጣን ይጎመዣል፣ በሀብት ጥማት ይሰቃያል፣ በዝና ፍላጎት ይንገበገባል። ብዙ ማለት ይቻላል። ይሄ ሁሉ ሴሰኝነት ነው። ከሁሉም የከፋው ደግሞ ወሲባዊ ሴሰኝነት ነው በእኔ ግምት አለኝና የማኪያቶውን ሲኒ ወደ ከንፈሮቹ አስጠጋው። ሳሚ ከንፈርና ጥርሶቹ ያምራሉ፣ ዘወትር ንጹህ ናቸው። ጥቁር ማኪያቶውን ደጋግሞ ከሳበ በኋላ ወደ ጀመረው ርዕስ ተመለሰ። የሰው ልጅ ቢገባው መሻት ያለበት ነገር ኮንተንትመንትን ነው፣ ያለኝ ይበቃኛል ማለትን። ከዛ ውጪ ይህ ሴሰኛ ፍላጎታችን ዓለምን ሁሉ ብንከትበት አይጠረቃም፣ አይሞላም። ጥልቅ ጉድጓድ ነው። ፍላጎታችን ሁሉ ማጥ መሰልቀጥ ይፈልጋል። በመጨረሻም ደግሞ እኛን ክፉ አውሬ ነው። የሰው ልጅ ልብ በምንም አይነት መልኩ ከሁለት ወገን አይሆንም ቀጠለ ሳሚ። ባዶም ሆኖ አያውቅም። የግድ ከአንድ ወገን የሆነ ንክክ ያለው፣ ወይ ከርኩስ ወይ ከቅዱስ። ከሁለቱም ወገን መሆን ግን በፍጹም አይችልም። ስለዚህ ይህ የሚታየው ስጋችን የሚታዘዘው ከማይታየው መንፈሳዊ አካል ነው። ከየትኛው ምድብ እንደሆንን ገባሽ አለኝ። አልገባኝም አልኩት። ምሳ ጋብዥኝና ነግርሻለሁ አለኝ በደስታ ሳሚ። ተነስ፣ ምን እንብላ፣ የት እንሂድ አልኩት። እኔ እንጃ፣ የት ይሻለናል? አንገቴን አቅፎኝ ደረጃውን ወረድን። አሁን በድንገት ዞር ብል በረንዳው ላይ የተኮለኮለው የአዳም ዘር ሁሉ ከኋላ አፍጦ በአይኖቹ እንደሚገልበኝ ያውቃለሁ። ይህ ቅዱስ ጥቅስ ትዝ አለኝ። አታመንዝር እንደተባለ ሰምታችኋልን? እኔ ግን እላችኋለሁ ወደ ሴት በአይኑ አይቶ በልቡ የተመኛትም አመነዘረ። እኔ ምልሽ መኪናሽን የት ነው ያቆምሽው አለኝ ፈገግ ብሎ። ይኸው አልኩት፣ አበቤ ሱቅ መገናኛ እያለ ወደሚጠራው የቆመ ታክሲ እያመለከትኩት። እየሳቅን ታክሲ ውስጥ ገባን። እኔ በመስኮቱ ጥግ ስቀመጥ እሱ ከሰፊው መቀመጫዬ በተረፈችው ክፍት ቦታ ላይ ተለጠፈ። ታክሲው መገናኛ እስከሚደርስ ዝም ተባብለን ነበር። እኔ ግን ሳሚን ነበር ማሰላስለው። ሳሚ አልኩት እጄን እግሮቹ ላይ ጣል አድርጌ። ርቦሃል አይደል? ከምሳ በኋላ ሙቪ እንግባ ስል ጠየቅኩት። እስኪ መጀመሪያ እንብላ አለኝ።
ሳሚ ሲርቦ እንደ ሕፃን ልጅ አመል ያጣል። ትላንት ቤት ነው ያደርሽው ሲል ጠየቀኝ። ዴዮ ቲንክ አልኩት። አርብና ቅዳሜ ቤት ያደርኩባቸው ቀናት በቁጥር ናቸው። አጥብቆ አልጠየቀኝም። ተግባብተናላ። እኔ ምልሽ የምታማረጫቸው ወንዶች ለአንዲት መኪና እንኳን አይሆኑሽም እንዴ? ለእኔ ትተርፊ ነበር። ባለጌ እኮ ነው ሳሚ ስለው አይኖ ብሎኝ ሳቀ። በልተን እየወጣን ነበር ይህን ያለኝ። ወደ ታክሲው መያዣ እየተጠጋን እያለን የእጅ ስልኩ ደጋግሞ መጥራት ጀመረ። እናቴ ነች። ይህን ጥሪ ካነሳሁት ጥዬሽ መሄዴ ነው አለኝ። አንሳው አልኩት ቅር እያለኝ። አነጋግሮ ሲጨርስ መሄድ እንዳለበት ነገረኝ። ሳሚ ይቅርታና አመሰግናለሁ ቃላትን የሚጠቀመው አልፎ አልፎ ነው። ምሳ ጋብዤው የጀመረልኝን ጨዋታ እንደሚጨርስልኝ ተስማምተን እንደነበር ለማስታወስ but you are not keeping your promise ስለው ከት ብሎ ሳቀና ቃል አልገባውም። we just made a deal ስምምነት እኮ ነው ያደረግነው። በድጋሚ ሳሚን ያገኘሁት ከ2 ሳምንታት በኋላ ነበር። ዮሲ አለና ጀመረ። የሰው ልጅ ብቻውን አይደለም። በአይን የሚታየው የሰው ልጅ በአይን ከማይታየው መንፈሳዊ አካል ጋር ቀጥተኛ ቁርኝት አለው። ሰው ስጋና ደም ብቻ አይደለም፣ መንፈስም ነው። ይህ መንፈስ ደግሞ 2 አይነት ነው፣ the good or the bad፣ እርኩስ ወይም ቅዱስ። ሰው በተመሳሳይ ጊዜ ከሁለቱም ሊሆን አይችልም። ይህ የኔ መረዳት ነው አለኝና ቀጠለ። ምክንያቱም በአንድ ልብ ውስጥ ተጻራሪ መንፈስ በአንድነት አያድርም። አእምሯችን የሚታዘዘው ከሁለቱ ከአንዱ ባለን ቁርኝት ነው። ከሁለቱ ደግሞ አብዛኛው የሰው ልጅ ምርጫው የሚያደርገው ክፉን ነው። ይኖዋይ ሰው በራሱ የስጋ ፈቃድ መሪነት በፍጹም አልሚውን መርጦ አያውቅም። ልብ በይ፣ ይህ የኔ መረዳት ነው። አንድ የሚገርመኝ ዘፈን አለ። ሰምተሹ ታውቂ እንደሆነ አላውቅም። እንዲህ የሚል የኔ ልብ ሞኝ ነው አጥፊውን ይወዳል። በእርግጥ ገብቶት ከሆነ ያቀነቀነው አድናቂው ነኝ አለኝና ሲጋራውን ለኮሰ። እንዲህ የሚል ዘፈን ሰምቼም አላውቅም። የማን ይሆን ስለ ራሴን ጠየኩኝ። ዋሬቨር። እናም ይኸውልሽ እኔና አንቺን ጨምሮ አብዛኛዎቻችን የዚህ ክፉ መንፈስ ባሮችና ጥብቅ ቁራኛዎች ነን። ያንቺ የማይበርድ የወሲብ ጥምና የኔ የተገለጠ ኃጢአት ምንጫቸው ከክፉ ነው። አንዳንዴ ግን ምን አይነት ሰዎች አሉ መሰልሽ? በመብራት ብትፈልጊ እንደ እኔና እንዳንቺ አይነት ግለሰባዊ ድክመት የማይታይባቸው ግን ውስጣቸው ዓለምን ሊያጠፋ የሚችል መርዝ የተሞላ ልብ ያላቸው ሰዎች አሉ። ለምሳሌ ሂትለር አልኮል መጠጥ አይጠጣም፣ አያጨስም፣ ስጋ አይበላም። በጣም ንጹህና አንደበተ ርቱዕ ሰው ነበር። ግን የሚሊዮኖችን ነፍስ የበላ አውሬ፣ ዓለምን በአፍጢሟን ሊደፋት የተቃረበ እጅግ በጣም አደገኛ ሰው ነበር። እኔ ግን አለና ቀጠለ፣ መልካም ልብ ያላቸውን ሰዎች ከስጋዊ ድክመቶቻቸው ጋር መቀበል ያሻኛል። ለዚህ ነው ጓደኛ ያደረኩሽ። ደካማ ግን ቀና ልጅ ነሽ። እንዲህ ሲለኝ ደስ አለኝ። ማንም ሰው እንዲህ ብሎኝ አያውቅም። በረጅሙ ተነፈስኩና በልጅነቴ ያጣሁትን አባቴን ማሰብ ጀመርኩ። ምናልባት የጎደለብኝን የአባት ፍቅርና እንክብካቤ ፈልጌ ይሆን እንዴ ከዚህ ልጅ ስር የማልጠፋው ስለ ራሴን ጠየኩት። ማን ያውቃል? የሟች አባት መንፈስ በሳሚ በኩል መጥቶስ ቢሆን ልቤን የሚያሞቀኝ ማን ያውቃል? ድካሜን ስናገር አትቆጡ፣ አትፍረዱብኝም። ብቻ ቁም ነገር አይጠፋውምና ዝም ብላችሁ በትዕግስት አንብቡኝ። ከወጣትነት ዘመኔ መጀመሪያ አንስቶ ስለ ወሲብ ሳላስብና ሳልዘሙት የቀረውበት ጊዜ የለም። ግን ብቻዬን አልዘሞትኩም። አብረን ያደረግነው ቢያንስ በአይናችሁ ተመኝታችሁ በልባችሁ ታኝታችሁኛል። የኃጢአት ትንሽ የለውም። በእርግጥ ከራስ ስጋ ውጪና በራስ ገላ ላይ የሚደረግ ርኩሰት ደረጃው ሊለያይ ይችላል። ሁለቱም ግን ኃጢአት ነው። የሚቆጣጠር ክፉ መንፈስ ከአቅሜ በላይ ነበር። እሱ እኔን ደፍቆኛል። እኔ ደግሞ የጓጓልኝን ሁሉ። አንዳንድ ወንዶች ውበቴን አይተው ይፈሩኛል። አላወቁኝ። የሻይ ግብዣ የሚያቀርብልኝ ወንድ ምን እየጠየቀ እንደሆነ ይገባኝ ነበር። እኔ ደግሞ ጥሎብኝ ሻይ እወድ ነበር። ዘማዊነት ከምድር ዕድሜ እኩል ያረጀ ማህበረሰባዊ ችግር ነው። በአንድ ወቅት ሳሚ የሆነ ሰው ስም ጠቅሶ እንዲህ ብሎኝ ነበር። የሰው ልጅ ታሪክ ወደ ኋላ ሲቃኝ ታሪኩ ሁሉ የጦርነት ታሪክ ነው። እኔ ደግሞ ከዚህ የራሴን ጥቅስ አወጣው። የሰው ልጅ ታሪክ ወደ ኋላ ሲቃኝ የጦርነት ሳይሆን የሽፍደት ታሪክ ነው። ለዚህ ምስክሩም የዓለም ሕዝብ ቁጥር አሁን ብዛት ነው። ይህ ሁሉ ወፈ ሰማይ ውሃ እየጠጣን አልወለድ ነው። ሁሉም በስሜት ግለት ሰበብ የተወለደ ምህረትን የታደለ የኃጢአት ምርት ነው።
ወደ ተነሳውበት ልመለስና በአንድ ወቅት በአመንዝራነት ተከስሼ ወደ ፈራጁ ፊት ቀረብኩ። ከሳሾቼ እያካለቡና እያዳፉ በእጆቻቸውም አሳር የሚያህል ድንጋይ እንደጨበጡ ወደ ዳኛው ዘንድ አደረሱኝ። እንዲህም አሉት፣ መምህር እቺ ሴት ስታመነዝር ተያዘች፣ እንደ ሕጋችን ሞት ይገባታል፣ አንተ ምን ትላለህ አሉት። እኔ በሞት አፋፍ ላይ ሆኜ በፍጹም ፍርሃትና እፍረት በአቧራ ተለውሼ ከመሬት ተደፍቼ እንሰቀሰቃለሁ። ጻድቁ ዳኛም ወደ ከሳሾቼ ቀና ብሎ ሳይመለከት ከመሬት ላይ አቀርቅሮ ይጽፍ ነበር። ምን እንደጻፈ ባላውቅም ያቀረቀረበት ምክንያት ግን ገብቶኝ ነበር። ቀና ብሎ ቢመለከታቸው ኖሮ ከዓይኖቹ የሚወጣውን መርማሪ የጽድቅ ብርሃን መቋቋም እንደማይችሉ ያውቅ ነበር። ምክንያቱም ሊወጉሩኝ ከመጡት ከሳሾቼ ውስጥ አብዛኞቹ ከኔ ጋር በድብቅ ያመነዘሩ ነበሩ። ስለዚህ ዓይኑን ተመልክተው ከሚደርስባቸው መሸማቀቅና ውርደት ሊከላከልላቸው ፈልጎ አቀረቀረ። አሁንም ቀና ብሎ ሳያያቸው ከእናንተ መሃል ኃጢአት የማይገኝበት የመጀመሪያውን ድንጋይ ይወርውርባት ሲላቸው ከእኔ የለቅሶ ሳግ በቀር የሚያስፈራ ጸጥታ ሰፈነ። ቀስ በቀስ ሁሉም የተሸከሙትን ድንጋይ እየጣሉ ሹልክ እያሉ ተሰወሩ። ይዘውኝ ሲመጡ የነበረበት ውካታና ሲሄዱ የነበረው ጸጥታ ልዩነት የሚገርም ነበር። ከአካባቢው እስኪርቁ ድረስ ካሁን አሁን ያዘው የሚል እየመሰላቸው ተሸማቀው ነበር። በኋላም ወደ እኔ ዞረና በነፃ አሰናበተኝ። ፈራጅነት ንጽህናን ይጠይቃል ለገባው። በሌላ እንደ መፍረድ ግን ቀላል ነገር የለም። ፈራጅ ነን። በትውልዱ ላይ መፍረድ፣ በህዝብ ላይ መፍረድ፣ በበታቾቻችን ላይ መፍረድ፣ በመሪዎቻችን ላይ መፍረድ፣ 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 መፍረድ። ልብ ብላችሁ እንደሆነ ነፃ ያሰናበተኝ ዳኛ ህብረት ያደርግ የነበረው እንደኔ በኃጢአት ከወደቁ ጋር ነበር። ከአመንዝሮች፣ ከቀራጮች፣ ካልተማሩ አሳ አጥማጆች፣ ከተናቁ የእጅ ሙያተኞች ወዘተ። ያዝንልን፣ ያጽናናን፣ አብሮን ይበላና ይጠጣም ነበር። ተቆጥቶን አያውቅም። ቁጣው ግን በባለስልጣኖችና በገዢዎቹ ላይ ነበር። እናንተ የፉኝት ልጆች ይላቸውም ነበር። መውደድና ማቅረብ ታሪክ ይቀይራል። የሳሚ እኔን ማቅረብ በመጨረሻ ላይ ለማመን የሚያዳግተኝን የህይወት ለውጥ እንዳመጣ ረድቶኛል። የሰው ባህሪ ዝም ብሎ አይቀየርም። ከነጭራሹ እንደውም ባህሪ ልብ ካልተቀየረ አይቀየርም። እረፉት። ልማድና ክፉ አመል ሊተው ይችል ይሆናል። የልብ መለወጥ ግን ሌላ ጉዳይ ነው። አእምሮ በትምህርት ያድጋል። ልብና እውቀት ግን ንክኪ የላቸውም። ልብ በፍቅር ይሳሳል። የአእምሮ ጡንቻ ግን በእውቀት ይሳላል። የሰው አእምሮ ውስን ነው። የሰው ልጅ ልብ ግን ከውቅያኖስ ይጠልቃል፣ ከጽንፍ ዓለም ይሰፋል። የሰው ልጅ ልቡ ህይወቱ ነው። ይህን የምጽፍላችሁ ዛሬ ላይ ሆኜ ነው፣ ከሳሚ ጋር ከተዋወቅን ከ11 ዓመታት በኋላ። እስካሁን ያስነበብኳችሁ 2 ክፍል ከግል ማስታወሻ የተወሰደ ነበር። ከዚህ በኋላ የሚቀጥለውም ወደ ኋላ እየተመለስኩኝ ከማስታወሻ በቅደም ተከተል እንደሚሆን ልብ በሉ። እሺ አሁን ቀጥልልኝ አልኩት። እርኩስም ሆነ ቅዱስ መንፈስ ማደሪያ ይሻሉ ብለህ ነው የቆምከው። አየሽ፣ መንፈስ አካል የለውም፣ አይታይም፣ አይዳሰስም። በቃ መንፈስ ነው። ስለዚህ ስራውን የሚሰራበት ማደሪያ ይፈልጋል። ስለዚህ እኛው የሰው ልጆችን ሊገለገልብን ይፈልጋል። ስንፈቅድለት በእኛ አድሮ በስራችን ይገለጣል። ስለዚህ እኛ ፈቃደኛ እስከሆንን ድረስ የምንጫን ፈረሶች እንሆናለን። ምክንያቱም ፈቃዳችንን ሰጥተናል። ተገዢ ደግሞ ከገዢው በላይ አይሆንም አለኝና ወደ ኋላው ተለጥጦ ተንጠራራ። አንዳንዴ መልካም የሚመስል ስነ ምግባር ማታለያ ነው፣ ቀጠለ ሳሚ። አንዳንዴ ሰላማዊ የምታያቸው ነገሮች ታላቅ ነውጥ በውስጣቸው አርግዘዋል። ከሰላም ምንጭ ያልተቀዳ ሰላም እንደተኛ ክፉ አውሬ ነው። በንጹህ ልብ ላይ ያልቆመ መልካም የሚመስል ስነ ምግባር አታላይ ነው። ሰው ስታዩ ልቡን እንጂ የተዘፈቀበትን ክፉ ልማድ አትመልከች። ልብ የሚታየው ደግሞ በልብ ነው። you feel it, that's all። እናም አይንዬ ውስጥሽን እወደዋለሁ። ሳሚ አይንዬ የሚለኝ ስም ሆኖ ሳይሆን አይኖቼን ለማድነቅ ሲፈልግ የሚጠቀምባት መጠሪያ ነች። ወድጃታለሁ። አይንዬ፣ አይኖካ። እናም ጓደኞች ሆነን አለኝ ወደ እኔ ዞሮ። እሺ ሳሚ፣ አንድ ጥያቄ አለኝ። መልካም ልብንና መልካም ስነ ምግባርን በአንድነት ማስኬድ አይቻልም? ይቻላል። በውስጣችን ያለውን አውሬ መግደል ከቻለን ይቻላል።
አውሬውን በውስጣችን አስረን እየቀለብን ግን አይቻልም። መጀመሪያ እሱን መግደል፣ የሚያንዘረዝርሽን የወሲብ ጥማት ግዳዩ፣ የሚያቃዠኝን የገረባ ልክፍት ልፋታው። ይሄ የመጀመሪያው ይመስለኛል አለኝ። አለን እንጂ አልተውነውም። ቀጠልንበት። የኔ እንደውም ባሰ። ሳሚ ለምንድን ነው ፍቅር የማይዘኝ አልኩት አንድ ቀን። ከዚህ በላይ ሲል ቀና ብሎ ተመለከተኝ። ከዚህ በላይ እንዴት ይይዝሻል? ያንቺ ፍቅር እኮ ከደስታሽ ነው፣ ከሰው አይደለም። አልገባሽኝም እንጂ አንቺ ቅልጥ ያለ ፍቅር ውስጥ ነሽ። ምንሽንም ሰተሽዋል እኮ አይንዬ። ሄሎ ዩ አር ኢን ላቭ። ለዛውም እድሜ፣ ዝና፣ ገንዘብ መመዘኛ የማያደርግ እውር ፍቅር፣ ደስታን የማሳደድ ፍቅር፣ ጠዋት ማታ የምታጣጥሚው እንደ ውሃ ጥም የሚያንገበግብሽ አግኝተሹ የማትጠግቢው ከደም ስርሽ የተዋሃደ ክብርሽን ያዋረድሽለት ውብ ገላሽን የሰወርሽለት ውድ ፍቅረኛ አለሽ እኮ አይንዬ። ደስታሽ ማለት ነው። አብሮኝ ለዘመናት የነበረውን ፍቅረኛዬን ዛሬ እንደ አዲስ አስተዋወቀኝ ሳሚ። ለካ ብቻዬን አይደለሁም። እንደ ጨለማ የጠቆረ እንደ ገሃነም የሚፋጅ እንደ መልአክ የጸዳ እንደ ፍቅር የሚጣፍጥ ያለው ማን ነበር ቡናን ሲገልጽ? ማንም ይበለው ብቻ ቡና እየጠጣው ነው። ዛሬ እሁድ ጠዋት ማለዳ ከአልጋዬ ስወርድ ቀስፎ ይዞኝ የነበረው ራስ ምታት ጋብ ያለልኝ 4 የማስታገሻ እንክብሎችን ወስጄ ብዙ ውሃ ከደፋውበት በኋላ ነበር። አሁን ደግሞ ያለ ልማዴ ማኪያቶውን ትቼ ጥቁር ቡና ያለ ስኳር እየጠጣው ነው። ከተለመደው ካፌ በረንዳ ላይ ነኝ። እሁድ ጧት የካፌው በረንዳ ከኔ ጎን ለሳሚ ከጠበኩት ባዶ ወንበር በቀር ሌላ ያልተያዘ መቀመጫ የለም። ከተቀመጥኩበት ትይዩ ካለ ቦታ ላይ ጀርባዋን ሰጥታኝ የተቀመጠች አንዲት ወጣት ከሹክሹክታ ብዙም ባልጎላ ድምፅ ፊት ለፊት ለተቀመጠው ራሰ በራ ጎልማሳ ታወራለች። እሱም አገጩን እጁ ላይ አስደግፎ የሚገርም ነው የሚል በሚመስል የፊት ገጽታ ተውጦ ይሰማታል። አልፎ አልፎ ያነባበራቸውን እግሮቹን እያቀያየረ ሰረቅ እያደረገ ወደ እኔ መልከት ይላል። ዙሪያ ገባውን መቃኘት እንዲያስችለኝ ቡናማ የፀሐይ መነጽሬን ከአናቴ ላይ ቁልቁል አንሸራትቼ አይኖቼ ላይ ደገንኩት። አሁን ተደብቄ እያየው ነው። ተደብቆ ማየት ደስ ሲል። ወንዶይ አንድ ነገር ልብ በል። ሴት ልጅ በቅጽበት እይታ የተጫማኸውን ጫማ፣ የያዝከውን የእጅ ስልክ አይነት፣ የሸሚዝህን ደረጃና ንጽህና በደንብ መመልከት እስካን ማድረግ ብለው ይሻላል። ትችላለች። በእርግጥ ከፈለገች ነው። መነጽሬን ምሽግ አድርጌ በአይኖቼ እያሻገርኩ አማተራለሁ። ብዙዎቹ ስልክ ላይ የጽሑፍ መልእክት ሲገባ የሚሰማው ድምፅ አይነት አሁንም ይሰማል። ስልኮቻቸውን እየጎረጎሩ ፈገግ ይላሉ። ብዙዎቹ ተስተናጋጆች ላይ የመነቃቃት ስሜት ይነበባል። ሁሉም ልክ ሳሚ ቅሞ ሳገኙ የሚታይበት አይነት ፊት ተላብሰዋል። ዛሬ የሰው ቁርሱ በርጫ ነበር እንዴ ስል ራሴን ጠየቅኩ። ሚስጥሩ የገባኝ ግን ቆይቶ ነበር። የመንገዱን ጠርዝ ታኮ የቆመው አሮጌ ሚኒባስ ታክሲ ደጃፍ ላይ ቆሞ የታክሲው ረዳት ደጋግሞ የታክሲዋን የጎን አካል በመዳፉ እየጠፈጠፈ የሞላ 4 ኪሎ ቤተ መንግስት 6 ኪሎ እያለ ይጣራል። በእርግጥ ታክሲዋ እንኳን ልትሞላ ታፈሳለች መሰል ግማሽም አልሆነች። ከውስጥ ተቀምጠው የነበሩት 1-2 ተሳፋሪዎችም ተሰላሽተው ጥለው ተወረዱ። በለስ ያልቀናው የታክሲው አሽከርካሪም ከረጅም ቆይታ በኋላ በእንሂድ አይነት መልክ ታክሲዋን ወደፊት ቀስቀስ አደረጋት። ይሄ የገባው ረዳትም ጥሪውን አቋርጦ ከመዝጊያዋ ላይ ተንጠለጠልና መሄድ እንደመጀመር ባለችው ታክሲ መስኮት አንገቱን ብቅ አድርጎ ተስፋ ባለመቁረጥ መጥራቱን ቀጠለ። አልሆነለትም። ታክሲዋ ወደፊት ስትንኮራኮር አንገቱን አስገብቶ መስኮቷን ጠረቀመና ከአይን ተሰወረ። ገረመኝ። ምን ነው ተሳፋሪ አጣ? የሰው የአዲስ ታክሲ አምሮት ወይስ የተሳፋሪ አለመኖር ነው ባዶውን ያስኬደው እያልኩ እያሰብኩ ሰው አለው የሚል ድምፅ ከሐሳቤ አናጠበኝ። አንድ ወጣት ነበር። ክፍት ወዳለው ባዶ ወንበር እየጠቆመ ጠየቀኝ። አዎ ለሰው ነው ያስኩት ስለው መልስም ሳይሰጠኝ ጥሎኝ ሄደ። ይህን ልጅ ጨምሮ በርካታ ሰዎችን እንዲህ እያልኩ ይመልሻለሁ። ካፌው በረንዳ ላይ ከተቀመጥኩ ጀምሮ ማለት ነው። በኋላም በሳሚ መዘግየት ተናድጄ ለ10 ምናምነኛ ጊዜ አንድ ጠና ያሉ ሰው ሲጠይቁኝ የለውም ይቀመጡ አልኳቸው። አመስግነውኝ ተቀመጡ።
ሲፈልግ መጥቶ ይገተር ስለ ራሴ ተናገርኩ። ሳሚን ማለት ነው። ከአንድ ሰዓት በላይ ነው የጠበኩት። ስደውል ስልኩ ዝግ ነው። በዚህ እንደተበሳጨው ወንበሩን የፈቀድኩላቸው ሰው ምነው ሰላምም አይደለሽ? ያዘንሽ ትመስያለሽ አሉኝ አስተናጋጇን በእጃቸው እየጠሩ። አይ ሰላም ነኝ ፋዘር፣ ትንሽ ተበሳጭቼ ነው ጓደኛዬ ዘግይቶብኝ አልኳቸው። ታዲያ አትደውይም እንዴ? ደወልኩ፣ ደጋግሜ ደወልኩ፣ ስልኩ ዝግ ነው። ትንሽ ታገሹ፣ መንገዱም እንደምታዩ ነው፣ ታክሲ አጥቶም ይሆናል ፈገግ አልኩኝ። ባዶን የሄደው ታክሲ ትዝ አለኝ። ታክሲ እንደሚጠቀም እንዴት አወቁ ብዬ ልጠይቃቸው አሰብኩና ተውኩት። አዎ እንዲህ ስትስቂ ነው የምታምሪው ብለውኝ በተራቸው ከንፈራቸውን አሸሹ። በድጋሚ በሰፊው ፈገግ አልኩ። ደግሞ ይሄ መነጽርሽን ካይንሽ አውርጂው፣ ነገር ባይን ይገባል ሲባል አልሰማሽም? በለው አለች ሉሲ። ሉሲ ጓደኛዬ ነች። አንድ ያልተጠበቀ ክስተት ሲገጥማት መደነቋን ለመግለጽ ነው ይችን ቃል የምትጠቀምባት። ይሁን እስኪ ብዬ የአይኖቼን መጋረጃ ሽቅብ ከግንባሬ ላይ አኖርኩት። በልሁ እባላለሁ ብለው እጃቸውን ዘረጉልኝ። በአይኔም በጥርሴም እየሳኩ ስሜን ነገርኳቸው። ደስ የሚል የጨዋታ ለዛ አላቸው። እኔም እንደ ልማዴ በአይኖቼ እየተሽኮረመምኩ የጨዋታው ጨው ሆንኩ። የእጅሽ ልስላሴ ለጉድ ነው አሉኝ። ግማሽ ያደረጉት ሻይ ላይ ስኳር አለመጨመራቸው ትዝ ቢላቸው በወፋፍራም ጣቶቻቸው ትንሿን ማንኪያ ጨብጠው ስኳር እየሰፈሩ። ሚጢጢዋ ማንኪያ ከግዙፍ መዳፋቸው ውስጥ ተከታ የባሰ ሚጢጢዬ ሆና ታየችኝ። ከትኩሱ ሻይ ውስጥ ምስኪኗን ማንኪያ ከያዘችው ስኳር ጋር ከብርጭቆ ውስጥ ቁልቁል ሰደሯት። ብዙም ሳያማስሉ ምስኪኗን ማንኪያ ወዲያው ስበው አወጡና በእንፋሎት እንደተያዘች ከሲኒ ማስቀመጫው ላይ አጋደሟት። ምስኪን ማንኪያ። ብዙ አወሩኝ። ስልኬን ወሰዱ። እንደሚደውሉልኝ አስረግጠው ነግረውኝ ተሰናበቱኝ። በእሳቸው ጨዋታ ተጠምጄ የዘነጋሁት የሳሚ መቅረት ብስጭቱ ዳግም ከነኮተቱ ተጫነብኝ። ከሰዓታት በፊት ውድ የነበረው የካፌው መቀመጫ አሁን ባዶውን ቀርቷል። ቤቱ የተወረረ ሊመስል ትንሽ ነው የቀረው። ቀስ በቀስ ታክሲ የሚባል እየጠፋ የሰው ጎርፍ ጎዳናውን ሞላው። ያፈነገጠ መቀመጫዬን ከወንበሩ በግድ አላቅቄ ለመሄድ ተነሳው። ደረጃውን እየወረድኩ የሳሚን ስልክ እንደገና ሞከርኩኝ። አልሆነም። ኖ ኔትወርክ። መንገዱ መፈክር ባነገቡ እልህ በሚነድባቸው ሁለት ጣታቸውን ወደ ላይ በቀሰሩ ታዳጊዎች፣ ወንድና ሴት ወጣቶች፣ እናትና አዛውንት አባቶች ተሞልቷል። ሁሉም በአንድ ቋንቋ እየዘመሩና እየጮሁ ወደ አንድ አቅጣጫ ይተማሉ። በወቅቱ መሄድ የፈለኩት ከሚተማው ሕዝብ በተቃራኒ አቅጣጫ ወደሚገኘው ቤቴ ቢሆንም ምን እንደነካኝ ሳላውቅ በሕዝቡ ጎርፍ ተገፍቼ ሕዝቡ ወደሚፈስበት አቅጣጫ ጣቶቼን ቀስሬ አብሬ ፈሰስኩ። ዳሌን የከተትኩበት ጂንስ ሱሪና የተጫማሁት ሸራ ጫማ በፍጹም እንደዛሬው ደልቶኝ አያውቅም። ከሰዓታት በላይ በፈጀ የህዝብ ጎርፍ ተውጪ ስፎክር፣ ስዘምር፣ ስሸልል፣ ሳቅራራ ቆየውና ወደ ጎርፉ ክትር ስቃረብ ጥቅጥቅ ብሎ ከበቀለ የሚመስል የሰው ደን ውስጥ ራሴን አገኘሁት። መቼም ተሰምቶኝ የማያውቅ ወደፊትም ምናልባት በድጋሚ ሊሰማኝ የማይችል የደስታ ሲቃ ከውስጤ ፈንቅሎኝ ጉሮሮዬ ላይ ተወተፈ። ከመቼውም ጊዜ በላይ የኢትዮጵያዊነት ስሜትና ፍቅር እንደ ስካር አዞረኝ። አልቻልኩም። ያነቀኝ የደስታ ሲቃ ስሜት በውብ አይኖቼ በኩል እንባ ሆኖ ይንዠቀዠቅ ጀመር። አለቀስኩ፣ ጮኩ፣ አልወጣልኝም። የከበበኝን የወገኔን የሰው ጫካ ቅፍ አድርጌ እንድስመው አንድ ፊት በኖረው ስል ተመኘው። ግን ያ ሁሉ እልቆ መሳፍርት አንድ ሐሳብና ልብ እንጂ አንድ ፊት አልነበረውም። አይኔን አብሼ ቀና ስል ከካፌው በረንዳ ላይ ከነበሩት አብዛኛዎቹን ከህዝቡ መሃል አየኋቸው። አጋጣሚው ገረመኝ። ይገርማል፣ ቆንጆም ሰልፍ ይወጣል እንዴ የሚል ድምጽ ትከሻዬን ጎንተል ካደረገ መዳፍ ተከትሎ ተሰማኝ። በግራ እጄ የያዝኩትን ሰንደቅ ከፍ አድርጌ እንደሰቀልኩኝ ወደ ኋላ ዞር ብል አቶ በሉ ሆነው አገኘኋቸው። እቅፍ አድርጌ ሳምኳቸው። አዎ አልኩኝ ለራሴ በውስጤ ለጥያቄያቸው መልስ እየሰጠው። ለቋመጠልኝ ብቻ ሳይሆን እድሉን ካገኘው ለእንዲህ አይነትም ሰልፍ እወጣለሁ። ደሞ ለመውጣት ከረጅም ዶፍ ዝናብ በኋላ ደስ የሚል ፀሐያማ ቀን ሆኗል። ከቤተሰቦቼ ጋር ተጋፍቼ ከምኖርበት መለስተኛ ቤት ውስጥ
በአንዱ ክፍል ከእናቴ መኝታ ጎን ከተዘረጋችው አልጋዬ ላይ በመስኮት በሚገባው ብርሃን ታግዤ ከሳምንት በፊት የጀመርኩትን መጽሐፍ አነባለሁ። ውስብስብ ያለ የገንዘብ የፍቅርና የወሲብ ታሪክ ነው። በአንድ ወቅት ሳሚ እንዲህ ብሎኝ ነበር። ይህችን ዓለም የሚዘውሯት 3 ነገሮች ናቸው፣ ፍቅር፣ ገንዘብና ወሲብ። አየሽ አለኝ። በመጠኑም ቢሆን ሰውኛ ፍቅር ባይኖረን ተባልተን እናልቅ ነበር። ገንዘብ ደግሞ የምኞት ጥቅማችንን የምናረካበት ብቸኛ መሳሪያ ነው። ያለ ወሲብ ደግሞ መራባት የለም። እነኚህን 3ቱ ባይኖሩ ይህ ዓለማዊ ህይወት ምን ሊመስል እንደሚችል አላውቅም። እነኚህ ነገሮች መልካም ሆኖ ሳለ ችግሩ የሚከሰተው የሰው ልጅ ከ3ቱ በ2ቱ ፍቅር ሲነደፍ ነው፣ በገንዘብና በወሲብ። ከማንኛውም ጊዜ የበለጠ ይመስለኛል ሰዎች በገንዘብ ፍቅር ተነድፈዋል። አብዛኛው የሰው ልጅ ገንዘቡን ለማግኘት ሲል ከእምነቱና ከልማዱ ውጪ እጅግ ዘግናኝ ድርጊቶች ውስጥ ይገባል ሲል ነበር ያጫወተኝ። በዚህ አላበቃም። ባለፈው እንዳጫወትኩኝ ሰይጣን የሚባለው ነገር በእውነት ካለ ለሰው ልጆች ከሚሰጣቸው ስጦታዎች መካከል የከፋና ዋነኛው ምኞት የሚባለውን እርኩስ ስጦታ ነው። የኛ የሰው ልጆች የክፋታችን ሁሉ ምንጭ ገደብ የለሽ ምኞታችን ነው። ምኞት ከትንሽ ነገር ይጀምራል። እሱን ስንሰጠው ሆዱን እያሰፋ የበለጠ ይፈልጋል። ደግሞ ሌላ፣ እንደገና ሌላ። ይህን ለመሙላት ደግሞ አቅም ያስፈልጋል። አቅም ማለት ደግሞ ሌላ ሳይሆን ገንዘብ ማለት ነው። ገንዘብ መገልገያ መሆኑን እንዘነጋና እኛ አገልጋዩ እንሆናለን። ይነግስብናል፣ እኛም ወደን እንሰግድለታለን። ተሳክቶልን እጃችን ከገባ ደግሞ በቃ እንታበይበታለን፣ እንደገፈዋለንም። እንዳይሸሸንም የተቻለንን ሁሉ እናደርጋለን። ምሁራን ይህን ክፉ ምኞት ህልም ሲሉት፣ የሃይማኖት አባቶች ዓለም ብለው ይጠሩታል። ልንይዘው፣ ልንጨብጠው፣ ቀን ከሌት የምንደክምለት፣ ለማግኘት ስንልም የምንዋሽለት፣ ካስፈለገም ሌላውን የምንጨፈልቅበት፣ የምናርድበት፣ ድንገት ተሳክቶልንም ካገኘነው ለሌሎች እያሳየን የምንኩራራበት፣ በተለምዶ ስኬት ብለን የምንጠራው ነገር ማለት ነው ብሎኝ እርፍ። ብዙም አልገባኝም ነበር። ስኬት እንዴት ክፋት ይሆናል ስል ራሴንም ደጋግሜ ጠይቄዋለሁ። ዛሬ ዴት አለብኝ፣ ቀጠሮ አለኝ ነው የሚባለው በድሮ አማርኛ። ከመታጠቢያው ቤት እንደወጣሁ የምለብሰውን ለመምረጥ ቁም ሳጥኑ ፊት ቆሜያለሁ። በእኔ በእናቴ በእህቴና በወንድሞቼ ልብስ የተሞላው ይህ የድሮ ቁም ሳጥን በሩ አይገጥምም። መልክ ማሳያ መስታወቱ ከእድሜ ብዛት ይሁን አላውቅም እንደ መሰንጠቅና እንደ መበለዝ አድርጎታል። ልጅ ሆኜ አኩኩሉ ስጫወት እደበቅበት የነበረ የጥንት ዕቃ፣ እርጅና ግን ሲያስጠላ። ኡፍ! በውስጥ ሱሪ ብቻ ቆሜ ቁመናዬን በመስታወት ውስጥ እያየው የእድሜን ዘመን አሰላለሁ። ገና ነኝ አልኩ በውስጤ። 24 ዓመት ሊሆነኝ ነው። እናቴ በእኔ እድሜዋ እኔና ታላቅ እህቴን ወልዳለች። እኩያ ልጆቼ ትላለች ብዙ ጊዜ። እናትነት ደስ ይላል መሰለኝ። ይላል እንዴ? እኔ እንጃ፣ ግን ያስፈራል። መቼ ነው ግን የማገባው? ማንን? የ24 ዓመት ቆንጆ ወጣት፣ የኮሌጅ ተማሪ፣ የህይወቷን አቅጣጫ በደንብ ለመተለምና ለመተግበር ሰፊ እድል ያላት፣ ብዙም ነገር የማይደንቃት፣ ብዙም ህልም የሌላት ግን ቆንጆ ሴት። አእምሮ የጎደላት ሴት ውበቷ በእሪያ አፍንጫ ላይ እንዳለ የወርቅ ቀለበት ነው ያለው ጠቢቡ። እሱም ግን በሺ ቆነጃጅት ዕቁባቶቹ ተከቦ ዓለሙን ሲቀጫል ነበር እንዴ ኖረው? ቆንጆን እያማገጡ ቆንጆን ማንቋሸሽ ነው ወይ? በዚህች አጭር እድሜ የምንኖርበትን ዓላማ ለማወቅ ስንጥር ግማሹ የእድሜ ዘመናችን ፉት ይላል። ተሳክቶልን ምክንያቱ የገባን ልንኖረው እቅድ ስናወጣ የቀረው ግማሽ ይነጉዳል። አመሻሽ ላይ ጸጸት ይነግሳል። በመጨረሻው ሞት አፈር ያለብሳል። ደን እኔ አይደለሁም ሳሚ ነው ያለው አንድ ቀን ስለ እድሜ አንስተን ስንጫወት። ሳሚ እድሜ ስንት ነው አልኩት። 31 አለኝ። እውነት አልኩት፣ ብስለቱና እድሜው አልመጣጠም ቢለኝ። እድሜውን የሚዋሽ ሰው እድሜው ዘላለም እንደሆነ ያልገባው ነው አለኝ። እንዴት ሳሚ አትሞትም እንዴ ስል ጠየኩት ገርሞኝ። እሞታለሁ፣ ግን መኖር አቆምኩ ማለት አይደለም። አይመስለኝም። እንደውም ሳስበው ሰው ያለ ፍቃዱ እንደተወለደ ሁሉ ያለ ፍቃዱ ዘላለም እንዲኖር የተፈረደበት አቅመ ቢስ ፍጡር ይመስለኛል። በቃ ዘላለም መኖር ግዴታዬ ነው።
አለኝ ግንባሩን ወደ ላይ ሸብሽቆ እረፊው በሚል አስተያየት። አንተ ልጅ ልታብድ ነው እንዴ? ቆየው እኮ ይህች 31 ዓመት ረዝማብኝ ስንቴ ላቋርጣት አስቤ ነበር። ግን ምን ዋጋ አለው? ባቋርጣት ካቆምኩበት ያስቀጥሉኛል። ማን አልኩት። መንግስት ልበልሽ? መኖር ያስጀመረኝ አካል ነዋ ሲል መለሰልኝ ቆጣ ብሎ። በቃኝ ደበረኝ ብሎ እንኳን ማቆም አይቻልም። መግቢያ እንጂ መውጫ የለውም። በመወለድ ገባው በግድ ለዘላለም እኖራለሁ። ሲያስጠላ። በለው አለች ሉሲ። አንተ ልጅ ግን በቃ ይቅርብን፣ ሌላ ጊዜ እናውራ አልኩት ወሬውን ለመቁረጥ። ወይ ሌላ ጊዜ፣ ሁለተኛም አይለምደኝ እንዲህ አይነት ጨዋታ። የገባንበት ክፍል እጅግ ውብ ነው። ዴት ላይ ነኝ ብያችሁ አልነበረም? አዎ፣ አንድ ቤተሰብ ሊያኖር የሚችል ሰፊ ክፍል ከሙሉ ዕቃው ጋር። በባዶ እግሮቼ ምንጣፉን ስረግጠው ደስ የሚል ስሜት ተሰማኝ። ደስታዬን ለማርዘም በሰፊው ክፍል በባዶ እግሬ ተመላለስኩበት። ጥግ ላይ ከሚገኝ ማብሰያ ክፍል ገብቼ ሻይ ጣርኩ። በደንብ የፈላውን ውሃ በሚያምር ሲኒ ውስጥ አድርጌ ከሶፋው ላይ እንደተቀመጡ አቀረብኩላቸውና ሰፊው ሶፋ ላይ ዘና ብዬ በጀርባዬ ጋለል አልኩኝ። በከፊል በተዘጉት አይኖቼ የተነካሪው ሻይ ቅጠል የታሸገበትን ወረቀት ሲከፍቱት አስተዋልኳቸው። ከዚያም ስኳር ያዘለውን ማንኪያ በፈላ ውሃ ወደ ተሞላው ውብ ሲኒ ውስጥ ቁልቁል ሰደው ማማሰል ሲጀምሩ አይኖቼን ሙሉ በሙሉ ገጠምኩ። ይህችን ዓለም የሚዘውሯት 3 ነገሮች ናቸው። ፍቅር፣ ወሲብና ገንዘብ። ሳሚ ነው ያለው። ጥሩ ሻይ ለመጠጣት 3 ነገሮች ያስፈልጋሉ። ሲኒ፣ የፈላ ውሃና ተነካሪ ሻይ ቅጠል። ይህን ደግሞ እኔ ነኝ ያልኩት። ጠዋት እንደነቃሁ ወደ መኝታ ቤቱ መስኮት ተጠግቼ ወደ ሆቴሉ ግቢ መጋረጃውን ገለጥ አድርጌ ቁልቁል መመልከት ጀመርኩ። የመስኮቱ መጋረጃ ጥቅም 2 ነው። እዚህ ያደርኩበት ክፍል ውስጥ የተካሄደውን የኔን ነውር ከውጪ ወደ ውስጥ እንዳይታይ ሸፍኗል። በተጨማሪ እኔን ወደ ሰፊውና ውብ የሆቴሉ አጸድ እንዳልመለከት ጋርዶኛል። አሁን ግን በከፊል ገለጥ አድርጌው እንዳልኳችሁ ቁልቁል እያየው ነው። ከሚያምረው የመዋኛ ገንዳ ውስጥ ጥቁሮች፣ ነጮች፣ ሴቶች፣ ወንዶች በህብረት ይዋኛሉ። ከፎቁ ላይ ካለው ክፍል ሆኜ ስመለከታቸው ትንንሽ ፍጥረት ሆነው ታዩኝ። ከፍ እያልን ከታች ያለውን ባየን ቁጥር ከእውነታው ቀጭጮና አንሶ ስለሚታየን ይሆን ታች ያለውን የምንጠየፈው? ከከፍታው ቢወርድ ከደቃቃዎቹ መቀላቀልና አንሶ መታየት እየቀፈፈው ይሆን እንዴ አንዳንዱ ከፎቅ ተንጠላጥሎ ላለመውረድ የሙጥኝ የሚለው? ግን አንድ የሚያስፈራ ነገርም አለ። ድንገት መፈጥፈጥ። ብቻዬን ያደርኩት። እሳቸው አመሹ እንጂ አላደሩም። ከእኔ የተረፈ ፍርፋሪ ሙቀት ለሚስታቸው ይዘውላት እንደ ድመት አፋቸውን አባብሰው ሹልክ ብለው እኩለ ሌሊት ሳይሆን የሄዱት። ትልቅና የሚያስገርም ንጣት ያለው ፎጣ ቀለብ አድርጌ ወደ መታጠቢያ ቤቱ ስገላበት ሻይ ከጠጣንበት ሰፊው ሶፋ አጠገብ የተዝረከረኩ የሻይ ቅጠል ፓኮችና የተነከሩ የሻይ ቅጠል ከረጢቶችን እግረ መንገዴን ሰብስቤ ከቆሻሻ ማጠራቀሚያ ውስጥ ዶልኳቸው። የመታጠቢያ ገንዳውን ጢም ምስኪል በሙቅ ውሃ ሞላውትና እርቃኔን ተነከርኩበት። ተመቻችቼ በጀርባዬ ተጋድሜ ገላይን ገንዳው በፈቀደው አረፋ ሰወርኩት። አቤትኛ የሰው ልጆች መከለል ስንወድ። አንዴ ሳሚ እንዲህ ብሎኝ ነበር። ቤት እንሰራና አቅሙ ካለን አጥር እናጥራለን። ለመስኮቶቻችን መጋረጃ እናደርጋለን። ለክፍላችን ደግሞ ሌላ የውስጥ በር እንገጥምለታለን። ከለላ እኮ ነው። አብዛኛዎቻችን ሌሊቱን በሌሊት ልብስ ውስጥ ተከተን አንሶላና ብርድ ልብስ እንደርብበታለን። በቃ መጋረጃ ከለላ የሚሆነን ነገር ዘወትር እንሻለን። ስንፈጠር ግን እርቃናችንን ነበርን። ቤትም ሆነ አጥር አልነበረንም። ፍራቻና ስጋት ቦታ አልነበራቸውም። ሙቀትም ሆነ ቅዝቃዜ አይበግረንም ነበር። ዛሬ አውሬ አይተን ፈርተን እንሸሻለን። ያኔ ግን አውሬው እኛን አይቶ ይሸሽ ነበር። አንዳንዴ ይሄ ልጅ እልም ያለ ኮሚኒስት ይሆንብኛል። አንዳንዴ ደግሞ ጥሩ የእምነት ሰባኪ ሆኖ ግራ ያጋባኛል። አንዳንዴ ውስጤ የደደረውን የግል እምነቴን ይፈረካክስብኛል። አንዳንዴ ደግሞ የተጣመመውን አመለካከቴን ውሃ ልክ ሆኖ ያስተካክለዋል። አንዳንዴ ሰይጣን፣ አንዳንዴ መልአክ ይሆንብኛል።
አንዳንዴ አንዳንዴ ከሳሚ ጋር መሆን ደስ ይላል። ለዚህም ነው አንዳንዴ ከሳሚ ጋር ብዬ ጽሑፌን ርዕስ የሰጠሁት። ከሳሚ ሀሳብ በግድ መንጭቄ ወጣውና በድንገት ወደ ልጅነት ትዝታዬ ወደ ኋላ ነጎድኩኝ። ዘወትር በሳምንት አንዴ እናቴ በሳፋ ላይ አድርጋ እኔና ታላቅ እህቴን በሙቅ ገላችንን ታጥበንና ብዙ ጊዜ ማታ ማታ ነው ከመኝታችን ላይ ጋቢ ወይ ነጠላ አልብሳ እራትና ሻይ እስኪሰጠን ታስቀምጠን ነበር። አባቴ ደግሞ ያመጣውን ዳቦም ይሁን ፍራፍሬ ከጠረጴዛው ላይ አስቀምጦ ወይ ሬዲዮ ይጎረጉራል ወይ ደግሞ መጽሐፉን ይዞ ቁጭ ይላል። አባቴ ፍቅሩ በሆዱ ነበር፣ ብዙ አያወራም። እናቴን ደግሞ በጣም ይፈራት ነበር። እናቴ በጣም ቆንጆ ነበረች፣ አሁንም ነች። እኔን እናቷን ትመስላለች ይሉኛል። አባቴን ብመስል ግን እመርጥ ነበር። አባቴን ጠግቤውም አላውቅም ነበር። አባቴ ለእኔ ሁሉ ነገሬ ነበር። እሱ ካለ ምንም ነገር አልፈራም ነበር። ከዝምታው ውስጥ ፍቅሩን መጥገብ ባልችልም መቅመስ የቻልኩት እኔ ብቻ ነበርኩኝ ከልጆቹ ሁሉ። ልደቴ እንደ ነገሩ በሚሪንዳና በፈንዲሻ አጃቢነት ድፎ ዳቦ በብረት ቢላ እየወጋው ፎቶ ስነሳ ካጠገቤ ቆሞ አሁንማ አደግሽልኝ እኮ እያለ በፈገግታ ሲያየኝ ትንሿ ልቤ በደስታ ቅልጥ ትል ነበር። የሚገርመው ለበርካታ ዓመታት ይህችን ንግግሩን በልደቴ ቀን ይደጋግማት ነበር። እሱ ልብ አይለው፣ እኔ ግን በደንብ አስታውሰዋለሁ። በገንዳ ውስጥ እያለው ተንጠራራውና የእጅ ስልኬን አንስቼ ሰዓት ተመለከትኩ። እኩለ ቀን ሊሆን ነው። ዛሬ ከሰዓት እነ ሉሲ ቤት ተቀጣጥረናል። መፍጠን አለብኝ። ተለቃልቄ ወጣው። የፎቁን ደረጃ ስወርድ ከሙቅ ውሃ የወጣው ገላይ የደጁ ቅዝቃዜ በጭካኔ ተቀበለው። የሚደረብ ስላልያዝኩ አማራጭ አልነበረኝም። የሆቴሉን በር ስወጣ ቅዝቃዜው ባሰ። አንዴ ሳሚ ምን ነበር ያለኝ? አዎ ልታስወግጁ የማትችውን ነገር ተቀበዩ። በቃ ቅዝቃዜውን ተቀበልኩት። ታክሲ ውስጥ ገብቼ ትንሽ እንደሄድኩኝ ቅርቅር የሚል ስሜት ተሰማኝ። አዎ ስልኬን መታጠቢያ ቤት ረስቼዋለሁ። እንትናዬ ወራጅ በእናትህ አልኩት። ያዝላት አለው ረዳቱ ለሾፌሩ። በእናትህ አውርደኝ። ትዕግስት አጣው። ተረጋጊ ቦታ እየፈለኩ ነው መለሰ ሾፌሩ። ብዙ ምዕራፍ አሳልፎኝ አቆመ። ተመናቅሬ ወረድኩ። እኔ ሴቷ ከታክሲው ለመውረድ ምክንያት ነበረኝ። ወንዱ ሾፌር ታክሲውን ለማቆም ምክንያቴን አልፈለገም። ቦታ ብቻ ነበር የፈለገው። እየተነጫነጭኩ ወደ መጣሁበት ለመመለስ መንገዱን ተሻገርኩ። አሁንም አንድ ነገር ትዝ አለኝ። ለካ የታክሲውንም ሂሳብ አልከፈልኩም።